ሰላም ሰላም ጤና ይስጥልኝ ውድ የዞላ ኤጁኬሽን ተከታታዮች እንኳን ወደ ቻናሉ በድጋሚ በሰላም መጣችሁ። በዛሬ ቪዲዮአችን ከባለፈው ከፓወርፖይንት ቲፕስ ኤንድ ትሪክስ የቀጠለ ከ6 እስከ 10 እናያለን ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የደወል ምልክቷን መጫን እንዳትረሱ። ወደ ቪዲዮ እንግባ። ስድስተኛ የምናየው ደግሞ ስቶክ ኢሜጅ መጠቀም ነው። ኢንሰርት እዚህ ጋር መጀመሪያ አንድ ስላይድ ልጨምር። ኢንሰርት ፒክቸርስ ስቶክ ኢሜጅስ የሚል ኦፕሽን አለ። እዚህ ውስጥ በጣም ብዙ ኦፕሽኖች እናገኛለን። ኢሜጆች ከፈለግን ለፓወርፖይንታችን እዚህ እናገኛለን። አይከኖች፣ አሜዚንግ የሆኑ አይከኖች፣ በጣም ብዙ አይነት አይከኖች እዚህ ጋር እናገኛለን። ከራፕ ፒፕል ትራንስፓረንት የሆነ የምንፈልገውን ፒክቸር ለፓወርፖይንታችን የሚገልጽልን ካለ እንደዚህ ደብል ክሊክ አድርጌ አስገባዋለሁ ማለት ነው። እዚህ ጋር እንደምታዩት ትራንስፓረንት ነው። በምፈልገው መልኩ ከስተማይዝ አድርጌ ፓወርፖይንቴን ማሳመሪያ ማድረግ ይችላል። ስለዚህ ይሄኛው ስቶክ ኢሜጅ የሚለው ውስጥ ያሉት ነገሮች በብዛት ፓወርፖይንታችንን ለማሳመር በጣም ጥሩ የሚባሉ ናቸው። ስቲከሮች አሉት፣ ቪዲዮስ አለ፣ ቪዲዮዎችን ማስገባት እችላለሁ። እዚህ ጋር እንደምታዩት በጣም ብዙ አይነት ቪዲዮዎች ለእኛ ይሆናሉ ብለን እናስባቸውን ማስገባት እንችላለን ማለት ነው ለፓወርፖይንታችን። እዚህ ጋር እንደምናየው ለፓወርፖይንታችን ቪዲዮዎችን መጨመር እንችላለን ማለት ነው ስቶክን በመጠቀም ስቶክ ኢሜጅ የሚለውን ኦፕሽን በመጠቀም በጣም ፓወርፖይንታችሁን ለማሳመር በጣም ጥሩ ኦፕሽኖች ናቸው። ኢሉስትሬሽኖች አሉት፣ ካርቶን ፒፕል አለው። ከነዚህ የምትፈልጉትን እናንተ ለፓወርፖይንታችን ይሆናሉ ብላችሁ የምታስቧቸውን እንደዚህ እያስገባችሁ መስራት ትችላላችሁ ማለት ነው። ሰባተኛ የምናየው ደግሞ ባክግራውንድን ማጥፋት ነው። ኢንሰርት ፒክቸርስ ዲስ ዲቫይስ የምትፈልጉትን ፒክቸር ታስገባላችሁ። ካስገባችሁ በኋላ ፉል ስክሪን ታደርጉታላችሁ። ሙሉ ለሙሉ ጫፍና ጫፍ እንዲህ ታደርጉታላችሁ። እንደዚህ ፉል ስክሪን እናደርገዋለን። ፉል ስክሪን ካደረግነው በኋላ ፒክቸር ፎርማት ላይ ገብቼ ሪሙቭ ባክግራውንድ እለዋለሁ። ሪሙቭ ባክግራውንድ ካልኩት በኋላ እዚህ ጋር እንደምታዩት አንዳንድ ቦታዎችን ሪሙቭ ያደርጋችኋል። ስለዚህ ማርክ ኤሪያ ቱ ኪፕ እለዋለሁ። ከዛ ሪሙቭ እንዳይደረግ የሚፈልገውን ፓርት እንደዚህ ሰሌክት አደርግለታለሁ። እዚህ ጋር እንደምታዩት ሪሙቭ እንዲደረግ የማልፈልገው ፓርት አለ። እዚህም ሰሌክት አደርግለታለሁ። ወደ ውጭ አትውጡ፣ ላይ ውስጥ ብትሆኑ ራሱ አውቶማቲካሊ ያውቀዋል። ከዛ ኪፕ ቼንጅ እለዋለሁ። እንደምታዩት ባክግራውንዱን ሪሙቭ አድርጎልኛል ማለት ነው። ባክግራውንድ ሪሙቭ አድርጎልኛል። ስለዚህ ይሄን ባክግራውንድ በሌላ መተካት የምፈልግ ከሆነ ኢንሰርት ፒክቸርስ ዲስ ዲቫይስ ብዬ የምፈልገው ፒክቸር ካለ መግባት የሚችል ካለ የራሳችሁ ማስገባት ትችላላችሁ። እኔ ግን አሁን ኦንላይን አስገባለሁ ማለት ነው። ኦንላይን ፒክቸር ስለዋለሁ ባክግራውንድ ከዛ ለዚህ ይሆናል ብዬ የማስበውን እፈልጋለሁ ማለት ነው። ላይክ ዲስ ዋን አስገባዋለሁ። ፉል አደርገዋለሁ። ከዛ ሴንድ ቱ ባክ እለዋለሁ።
ከዚህኛውን ኢሜጅ ክሊክ አድርጌ የምፈልገው ቦታ ላይ አመጣዋለሁ። ትንሽ ቀነስ ማድረግ ፈልጋለሁ። ከዛ እንደምታዩት ባክግራውንድ ኢሜጁን ባክግራውንዱን ሪሙቭ አድርጌ የራሴን ባክግራውንድ አስገባውለት ማለት ነው። እንደዚህ አድርጋችሁ በምትፈልጉት መልኩ ከስተማይዝ ማድረግ ትችላላችሁ። ስለዚህ በፓወርፖይንት ብቻ በመጠቀም ፎቶአችሁን ብዙ ነገር መስራት ትችላላችሁ ማለት ነው። ስምንተኛ የምናየው ደግሞ ሞርፍ ትራንዚሽንን ነው። ዩዝ ሞርፍ ትራንዚሽን። ስለዚህ ሞርፍ ትራንዚሽን ለመጠቀም አንድ ስላይድ ጨምራለሁ። ኢንሰርት የምፈልገውን ሼፕ አስገባለሁ። ሺፍት ያዙ። ላይክ ቅድም እንዳልነው አሪፍ የምትባል ሼፕ እንድትመጣ ራይት ክሊክ ላድርግበት፣ ዱፕሊኬት ስላይድ። ከዛ ይሄንን እዚህ አካባቢ ላምጣውና አሁን ሺፍት ይዤ ትልቅ ላድርገው። እዚህ ጋር እንደምታዩት ከዛ እቺን ትንሽ አነስ ላድርጋት። እዚህ ሁለተኛ ላይ ትልቅ ያደረኩበት ጋር ሂጄ ትራንዚሽን ሞርፍ ለዋለሁ። እንደምታዩት እዚህ ጋር መጥቼ ሺፍት F5 ስጫን ፉል ስክሪን ሳረጋ በጣም አሜዚንግ የሆነ ትራንዚሽን ሰራልኝ ማለት ነው። ይሄንን ለፒክቸር ብናረጋው ላይክ አኒሜሽን ያሰራችኋል። ለምሳሌ ለፒክቸር ባረጋው ኢንሰርት ፒክቸር ዲስ ዲቫይስ ልበለውና እዚህ ጋር አንድ የወረቀት ጀት አለችኝ፣ እሷን አስገባዋት። እዚህ ጋር ራይት ክሊክ ዱፕሊኬት፣ በሁለተኛው ላይ ሂጄ አተልቀዋለሁ። እና ወደዚህ አካባቢ ወስደዋለሁ። ትንሽ ከፍ ማድረግ እችላለሁ። ከዛኛው ላይ ትራንዚሽን ላይ ሂጄ ሞርፍ ለዋለሁ። ከዛ እዚህ ጋር መጥቼ ሺፍት F5 ስጫን ከዛ ወደፊት ሲሄድ ምን ያደርጋል ማለት ነው? አኒሜሽን ላይክ በረረች ማለት ነው። ስለዚህ በብዙ አይነት ኮንሰፕቶች ይሄን መጠቀም ትችላላችሁ። ዘጠነኛ የምናየው ደግሞ ሰዓት መቁጠሪያ ለብሬክ ሊሆን ይችላል። ፕሬዘንቴሽናችሁ ላይ መሀል ጥያቄ ሊጠይቅ ይችላል ኤክሴትራ። ስለዚህ ካውንት የሚያደርግ ታይም ማስገባት የምትፈልጉ ከሆነ ታይመር ስላይዳችሁ ላይ ኢንሰርት ትሄዳላችሁ፣ ጌት አድ ኢንስ፣ ከዛ ታይመር ብሬክ ታይም የምትለውን አድ ኮንቲኒው ይመጣልኛል ታይመሩ። ከዛ ደቂቃችሁን ታስገባላችሁ። 5 ደቂቃ ከሆነ 5 ደቂቃ። ከዚህችን ከፍ ከፍ ታደርጓታላችሁ። ይቺን ታጣፋታላችሁ እንድትጠፋ፣ ከስር የሚቆጥረው እንዲጠፋልኝ ስቶፕ ምናምን የሚያደርገው ማለት ነው። ከዛ እዚህ ወደ ላይ ስመጣ ይቺኛዋ ስትመጣልኝ ይዤ መሀል አካባቢ ያመጣዋለሁ። ከዛ ክሊክ ስናደርግበት ታይም መቁጠር ይጀምራል። ፉል ስክሪን እናደርገዋለን። ስለዚህ ታይመራችን በዚህ መልኩ እንዲቆጥር ማድረግ እንችላለን ማለት ነው ፓወርፖይንታችን መሀል። 10ኛ የምናየው ደግሞ የመጨረሻው ትራንስፓረንት የሆነ ቴክስት ነው። ትራንስፓረንት ሲሆን ግን ላይክ ግራፊካል በሆነ ወይ ማለት ነው። እንዴት አድርገን እንሰራለን የሚለውን አሳያችኋለሁ። መጀመሪያ ኢሜጃችንን እናስገባለን። ከኦንላይን ፒክቸርስ የምፈልገው ባክግራውንድ አስገባለሁ። እናንተም የምትፈልጉትን በደንብ ቴክስቸር ይሰጣል ብላችሁ የምታስቡትን ለእንትናችሁ ለቴክስታችሁ ታስገባላችሁ። እኔ ይሄን ኢሜጅ አስገባዋለሁ። ኢሜጅ አስገባሁኝ። ከዛ ኢንሰርት ሼፕስ ሬክታንግል፣ ከዛ ከጫፍ እስከ ጫፍ ሸፍነዋለሁ። ከሸፍንኩት በኋላ ሼፕ ፊል ላይ ሂጄ ነጭ ወይ ደግሞ
ክሬም አይነት ከለር እናደርገዋለን። ሼፕ አውትላይኑን እና አውትላይን አደርገዋለሁ። ቴክስት ቦክስ የምትለው ላይ ሂጄ የምፈልገውን ጽሁፍ እጽፋለሁ። ፎንት ላይ ሂጄ ኤሪያል ብላክ፣ ቦልድ፣ ከፍ ከፍ፣ ሳይዝ የሚፈልገው ሳይዝ እስኪመጣልኝ ድረስ ከዛ እናስተካክለዋለን ሚድል እንዲሆንልኝ። ከዛ ምንድነው የምናደርገው ይችኛዋን ክሊክ ካረኩ በኋላ ሼፕዋን ኮንትሮል ይዤ ቴክስቴን ሰሌክት አደርጋለሁ። ሼፕ ፎርማት መርጅ ሼፕ ካረኩ በኋላ እዚህ ጋር እንደምታዩት ሰብትራክት የሚል አለ። ሰብትራክት የምትለውን ክሊክ እናደርጋለን። ከዛ እንደምታዩት ወደ ኢሜጅነት ሙሉ ለሙሉ ተቀይሯል ማለት ነው። ባክግራውንድ ላይ የምታደርጉትን የምትፈልጉትን የባክግራውንድ ቴክስቸር ይወስድልኛል ማለት ነው። ከዛ ደግሞ ሌላ ኩል ነገር ላሳያችሁ። ይሄንን ሼፕ ፊሉን አረንጓዴ ታደርጉታላችሁ። አረንጓዴ ካረጋችሁት በኋላ እዚህ ጋር ትመጡና የፒክቸር ፎርማቱን እዚህ ጋር መጥቼ ፒክቸር ኢፌክት ሁለተኛዋን፣ ፕሪሴቷን ሁለተኛዋን፣ በበል የምትለዋን ሁለተኛዋን መርጥለታለሁ። ከዛ ይሄንን ከታረጉትና ኮንትሮል ኤን ተጭናችሁ አዲስ ክሬት ታደርጋላችሁ። እዚህ ላይ ፔስት ታደርጉታላችሁ። እቺኛን ታጠፋታላችሁ። ከዛ እዚህ ጋር መጥቼ ሪከርዲንግ የሚለው ላይ መጣና ኤክስፖርት ቱ ቪዲዮ ታደርጉትና ክሬት ቪዲዮ ታደርጉታላችሁ። ከዛ ስም ስጡት፣ ሴቭ። ከዚህ ጋር ሴቭ ያደርጋል። ወደ ቪዲዮ ነው ተቀይሯል ማለት ነው። ከዛ ቪዲዮ ኤዲተር ሶፍትዌራችንን እንከፍታለን። ከዛ አሁን ሴቭ ያደረኳትን ኢሜጅ ቪዲዮ ወደ ቪዲዮ ኤዲተር ሶፍትዌር ይከታታለሁ። እንደምታዩት ራይት ክሊክ አድርጋችሁ አድ ኤክስትራ ቪዲዮ ትሉታላችሁ። ከዛ ይሄንን የምትፈልጉት ቦታ ላይ መጀመሪያ አካባቢ ከፈለጋችሁ መጀመሪያ፣ በኋላ ላይ የምትፈልጉ ከሆነ በኋላ ላይ ታስገቡታላችሁ። ካስገባችሁት በኋላ ክሮም ኪያችንና ኦኬ እንለዋለን። አፕላይ። ከዛም የሰራነውን ፒክቸር ይውታው። በእነዚህ መልኩ ቪዲዮአችንን በተለያየ አይነት የቴክስት ቴክስቸሮች በቀላሉ ማሳመር እንችላለን ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስላል። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉት፣ ቪዲዮውን ሼር አድርጉት። ከዛ ደግሞ የደወል ምልክቷን በመጫን ኦል ማለታችሁን እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። ቻው።